ቲክቶክ ፕሮፋይላችሁ ጋር የተለያዩ ሶሻል ሚዲያ ሊንኮቻችሁን ለማስገባት እየተቸገራችሁ ከሆነ እንዴት በእንደዚህ በሚያምር መልኩ ማስገባት እንደምትችሉ ሙሉ አሰራሩን አሳያችኋለሁ። ይህ ቪዲዮ በጣም የሚጠቅማችሁ ስለሆነ ሴቭ አድርጉት። እንዲሁም ደግሞ ሙሉ መከታተል እንዳይረሳ። በመጀመሪያ ግን እኔን ፎሎ ማድረግ እንዲሁም ደግሞ ቪዲዮ ላይክ አድርጋችሁ ጀምሩ። በቀጥታ ወደ ቪዲዮ ገባለሁ። በመጀመሪያ እስኪ የኔን ላሳያችሁ። ስትገቡ የምታዩት ኤችቲቲፒ ብሎ የሚጀምር ሊንክ አለ። እሱን ስንነኩል ልክ እንደዚህ ያመጣላችኋል። ፕሮፋይል ፒክቸር፣ ከዛ ስም ብራንድ ስም እዚህ ጋር ተሞልቶበታል። ከዛ በኋላ ደግሞ ዩቲዩብ እና ቴሌግራም ሊንክ አለ ማለት ነው። ስለዚህ አሁን ዩቲዩብን ብነካው ቀጥታ ወደ ዩቲዩብ ወደ እኔ ዩቲዩብ ቻናል ይወስደኛል። ቴሌግራምንም ብነካው ደግሞ ቴሌግራም እንደዚህ ያስገባኛል ማለት ነው። እንደዚህ ያስገባኛል ማለት ነው። ስለዚህ እንደዚህ አይነት ሊንኮች እንዴት ነው የሚዘጋጁት፣ እንዴት ነው የሚለውን ነገር ላሳያችሁ። በመጀመሪያ ይሄን ነገር ለማድረግ እዚች ጋር ኤዲት ጋር ትገባላችሁ። አሁን እዚህ ጋር ኤዲት ጋር ስትገቡ ኤዲት ጋር ትገቡና ሊንክ የሚል አለ ታች ጋር ሊንክ የምትል ታገኛላችሁ። ከዛ ዌብሳይት ይላል። አሁን ዌብሳይት ጋር እንግዲህ አንድ ሊንክ ነው ማድረግ የምትችሉ ማለት ነው፣ ወይ ዩቲዩብ ወይ ቴሌግራም። ስለዚህ ሁለቱን እንዴት ነው የምንጠቀመው የሚለውን ሌላ ሰርድ ፓርቲ ሶፍትዌር ነው ማሳያችሁ፣ ማነው ዌብሳይት ነው ማሳያችሁ ማለት ነው። ስለዚህ አሁን ዌብሳይት ጋር ብገባ ይኸው ያስገባሁት አንድ ሊንክ ነው። እዛ ጋር ግን ሁለት የዩቲዩብም ቲክቶክም መጥቶልኛል ማለት ነው። ይሄን ነገር አሁን እናንተ ጋር ሊንክ የሚለው ከሌለ ወይም ደግሞ ዌብሳይት የሚለው ካልመጣላችሁ አካውንታችሁን ወደ ቢዝነስ አካውንት ቀይሩት። ቢዝነስ አካውንት ካደረጋችሁ በኋላ መልሳችሁ ካልፈልጋችሁት ወደ ፐርሰናል መቀየር ትችላላችሁ፣ ችግር የለውም። ሶ ይሄንን ነገር ለማድረግ በመጀመሪያ ወደ የምትጠቀሙበት ብራውዘር ትገባላችሁ። ክሮም ጋር ያለሁት እኔ እዚህ ዌብሳይት ጋር ትገባላችሁ። linktree.com ይላል። ይሄንን ዌብሳይት ሊንክ እኔ ቀጥታ እንድልክላችሁ የምትፈልጉ ከሆነ ሊንክ እያላችሁ ኮሜንት ጋር ሳውቁኝ፣ እኔ ዳይሬክት ኢንቦክስ አደርግላችኋለሁ ማለት ነው። እዚህ ጋር ከገባችሁ በኋላ እንደዚህ አይነት ሆም ፔጅ ያመጣላችኋል። ስለዚህ እኔ አሁን ሳይን አፕ ፎር ፍሪ ይለዋለሁ። ሳይን አፕ ፎር ፍሪ ብላችሁ ግቡ፣ ወይ ደግሞ ጌት ስታርትድ ፎር ፍሪ ምትላለች። ከዛ ልክ እንደዚህ ያመጣላችኋል። ሳይን አፕ እንድታደርጉ ፍሪ ሳይን አፕ ነው። ኮንቲኒው ዊዝ ጎግል ብላችሁ በኢሜል ሳይን አፕ ማድረግ ትችላላችሁ። ስለዚህ ኮንቲኒው ዊዝ ጎግል አልኩት። እኔ አሁን እዚህ ጋር ኢሜል ስልኬ ውስጥ ካለ ኢሜል ውስጥ በአንደኛው ቀጥላለሁ። ከዛ እንደዚህ አይነት ያመጣላችኋል። ቴምፕሌት እንድትመርጡ ነው። ከዚህ ውስጥ እናንተ የምትፈልጉትን የተመቻችሁን አንድ ቴምፕሌት መምረጥ ይቻላል። ለምሳሌ እኔ ይሄኛውን መረጥኩኝ። ከዛ ስታርት ዊዝ ዲስ ቴምፕሌት የምትላለች ታች ጋር እሷን ነካለሁ ማለት ነው። ሶ እዚህ ጋር የትኛው ፕላትፎርም ጋር ናችሁ ምናምን ይለናል። ይሄንን ስኪፕ ማለት ይቻላል፣ ችግር የለውም። ስኪፕ ልበለው። እዚህ ጋር እንደምትመለከቱት ሊንክ እንድናስገባ ይጠይቀናል፣ ቦታ ያመጣልናል። ስለዚህ እዚች ጋር ሊንክ የምንፈልጋቸውን ሶሻል ሚዲያ ሊንኮቻችንን እናመጣለን ማለት ነው። ሶ ይሄኛው ዩቲዩብ አለ። ይሄኛውን ዩአርኤሉን ቻናል ዩአርኤል የሚለውን የዩቲዩብ ሊንክ ላምጣና እስኪ ወደዚህ ላስገባው። እዚች ጋር አምጥቼ ፔስት ለዋለሁ ማለት ነው። ፔስት ለዋለሁ። ቀጣይ ደግሞ የቴሌግራም ሌላ ቴሌግራም ሊንክ ላምጣ። ስለዚህ እንደዚህ ወደ ቴሌግራም ቻናላችሁ ትገቡና ሊንክ ማድረግ ወደምትፈልጉት ማለት ነው እንደዚህ ትገቡና አንዴ እችን ትነካላችሁ። ከዛ በኋላ እዚህ ጋር ኢንቫይት ሊንክ የምትላለች፣ ኢንቫይት ሊንኳን አንዴ ትነካላችሁ። ከዛ ታች ጋር ትመጡና ኮፒ ሊንክ የምትላለች፣ ኮፒ ሊንክ ታረጋላችሁ። መመለስ። ከዛ በኋላ እዚህ ጋር አሁንም ፔስት ልበለው። ሁለት እንግዲህ ሊንክ አስገባሁ ማለት ነው። ከዛ በኋላ ኮንቲኒው ልበለው። ከዛ እዚህ ጋር ፕሮፋይል ዲቴል አስገባ ይልናል። ለምሳሌ ፕሮፋይል ፒክቸር እዚህ ጋር ማስገባት እችላለሁ። እችን ፕላስ ምልክቷን ትነኩና ሶ እንደዚህ ፕሮፋይል ፒክቸር አስገባለሁ። ሪሳይዝ እንደፈለጋችሁ ሪሳይዝ ማድረግ ይቻላል እንደምትፈልጉት። ከዛ በኋላ ክሮፕ ለዋለሁ። ከዛ አፕሎድ ለዋለሁ ታች ጋር። ሶ እንደዚህ ፕሮፋይል ፒክቸር አስገብቶልናል። ከዛ በኋላ ዲስፕሌይ ኔም ይለናል። እዚች ጋር ይሄው ስም ሰጣሁት። እዚህ ጋር ባዮ ከተፈለገ ባዮ ማስገባት ይቻላል። ከዛ በኋላ አሁን ለምሳሌ እኔ ኮንቲኒው ልበለው፣ ባዮ ማስገባት አልፈልግም። ኮንቲኒው አልኩት። ከዛ እንደዚህ ተወጡ ፔጅ የሚል ያመጣላችኋል። የእናንተ ፔጅ ያሳያችኋል። እዚህ ጋር ያሉ ሶሻል ሚዲያዎቻችሁ አሉ። መጨመር የምትፈልጉትን ነገር ለምሳሌ ተርን ኦፍ ማድረግ ትችላላችሁ። እንደዚህ እንዳይታይ የምትፈልጉትን ኦን ኦፍ ማድረግ ይቻላል። የተለያዩ ነገሮች እዚህ ጋር መጨመር ከስተማይዝ ማድረግ ትችላላችሁ። ከዛ በኋላ ሊንኩን የዚህን የቶታል ሁለቱን ሊንክ የያዘውን የሊንክ ትሪውን ሊንክ እዚች ጋር አንድ የመያዝ ሼር የምትሏን እችን ነገር ሼር ምልክቷን መንካት። ከዛ በኋላ ኮፒ አድርገዋለሁ፣ ኮፒ ሊንክ ይለዋለሁ ማለት ነው። ከዛ በኋላ ወደ ቲክቶክ ትሄዱና ቲክቶካችሁ ጋር ትሄዱና ከዛ እዚህ ጋር ኤዲት መግባት። ከዛ ሊንክ የሚለው ቢዝነስ አካውንት ስታደርጉ ስለሚመጣ ዌብሳይት የሚለውን ትከፍታላችሁ። እዚህ ቦታ ጋር ፔስት ማድረግ ማለት ነው። ፔስት ታደርጋላችሁ። ከዛ በኋላ ሊንኩ ሲነካ ልክ ቅድም ባያችሁት መልኩ ዲስፕሌይ ይሆንላችኋል ማለት ነው። ስለዚህ
ይሄን ነገር እስኪ ሞክራችሁ ኮሜንት ጋር ማሳወቅ ትችላላችሁ። የደረሳችሁበትን ወይም ደግሞ ያስቸግራችሁ ነገር ካለ ብትጠይቁኝ ክላሪፋይ ያደርጉላችኋለሁ ማለት ነው። እንደዚህ አይነት ቲፖች እንድታገኙ ቻናሉን ሰብስክራይብ ማድረግ እንዳይረሳ ወይ ደግሞ ፎሎ ማድረግ እንዳይረሳ። በሌላ ቪዲዮ መለሳለሁ። አመሰግናለሁ።